የትግራይና አማራ ክልሎች በሚዋሰኑባቸው የቆቦ አካባቢዎች ዛሬ ማለዳ በኢትዮጵያ የመከላከያ ሰራዊትና በህወሓት ታጣቂዎች መካከል ግጭት መቀስቀሱን የአካባቢው ነዋሪዎች ለዶይቼ ቬለ ተናገሩ። ነዋሪዎቹ እንዳሉት በቆቦ ጮቢ በርና አዲስ ቅኝ በተባሉ አካባቢዎች ማለዳ 1 ሰዓት ተኩል አካባቢ የተጀመረው ውጊያው ከ1 ሰዓት በኋላ ጋብ ብሏል። በግጭቱ የአነስተኛና መካከለኛ የጦር መሳሪያዎች ድምፅ ይሰሙ እንደነበር የገለጹት ነዋሪዎች የከባድ መሳሪያ ድምፅ በውጊያ ውስጥ አለመሰማቱን ተናግረዋል። እንቆሳ ነበረ ዛራ ወደ ኋላ ተጥቷል። እዚህ በዋልዲያ ፊት ለፊት አንዱ ደግሞ ከዋልዲያ ከፍ ብሎ መንደራች የዶሮ መንደር ይጥፋት ደግሞ በታች አዲስ ዋና ግን የተነሳቸው በዚህ በዋልዲያ ፊት ለፊት ዋልካ መንደር ላይ ስንት ሰዓት ላይ ነበር ግን የተነሳው? አንድ ሰዓት ላይ። ግጭቱን ተከትሎ ከቆቦ ወደ አላማጣ የሚወስደው ዋና መንገድ ለጊዜው ተቋርጦ የነበረ ቢሆንም ከረፋዱ 4 ሰዓት በኋላ እንደገና ለተሽከርካሪ ክፍት መደረጉን ነዋሪዎቹ ተናግረዋል። ዝርዝሩን ከዜና ቀጥሎ ይቀርባል። በኢትዮጵያ በግጭት በተጎዱ አካባቢዎች አሁንም ከባድ የሚባሉ ስጋቶች መቀጠላቸውን የአውሮፓ ህብረት ይፋ ያደረገው ኢትዮጵያን የተመለከተ የጎርጎሮሳውያኑ 2025 የሰብአዊ መብቶችና የዲሞክራሲ ገጽታ ዓመታዊ ሪፖርት ላይ ይፋ ተደረገ። ሪፖርቱ በሰሜን ኢትዮጵያ የመንግስት ወታደሮች፣ የክልል የጸጥታ ኃይላትና የታጠቁ ቡድኖችን ያካተተ ግጭት መቀጠሉን፣ የሲቪል ዜጎችን ህይወት መጉዳቱን፣ መፈናቀል ማስከተሉንና የሰብአዊ ተደራሽነትን መገደቡን ዘርዝሯል። የፕሪቶሪያው ስምምነት የኢትዮጵያና የኤርትራን ውጥረት አባብሷል የሚለው ሪፖርቱ ትጥቅ ማስፈታት አለመተግበሩም የሽግግር ፍትህን ለማስፈንና ተጠያቂነትን ለማረጋገጥ መዘግየት መታየቱ መረጋጋትን አዳክመዋል ብሏል። ከ3 ቀናት በፊት ይፋ የተደረገው የአውሮፓ ህብረት የ2025 የሰብአዊ መብቶችና ዲሞክራሲ ዓለም አቀፍ ዓመታዊ ሪፖርት ውስጥ ኢትዮጵያን የተመለከተውን በዝርዝር ቀርቧል። ሰነዱ በሰሜን ኢትዮጵያ በተፈጠረው ግጭት ውርስ በአፋርና በአማራ ክልሎች ሰፊ ውጊያ ማስከተሉንም አትቷል። ዝርዝሩ ከዜና ቀጥሎ ይቀርባል። በማዕከላዊ ኢትዮጵያ ክልል ጉራጌ ዞን አበሽጌ ወረዳ በመንግስት የጸጥታ ኃይላት ተፈጸመ የተባለውን ግድያ ትብብር ለኢትዮጵያ አንድነት አወገዘ። ትብብሩ ከህግ ውጭ ምክንያት ፈጥረው ግድያ የፈጸሙ ያላቸው የጸጥታ ኃይል አባላት ለፍርድ እንዲቀርቡም ጠይቋል። ፓርቲው ዛሬ ባወጣው መግለጫ ሐምሌ 4 ቀን 2018 ዓ.ም በማዕከላዊ ኢትዮጵያ ክልል ጉራጌ ዞን አበሽጌ ወረዳ ናቻ ቁሊት ቀበሌ 3 ወጣቶች በማንነታቸው ላይ ያተኮረ ግድያ መፈጸሙን እንዳረጋገጠ አስታውቋል። ከህዝብ ማመላለሻ ሚኒባስ ላይ እንዲወርዱ ተደርገው ፋኖ ናችሁ በሚል ሰበብ ተገድለዋል ያላቸውን ወጣቶች በስም የጠቀሰው መግለጫው ግድያው በቀይ ሽብር ዘመን ሲደረግ ከነበረውም በላይ እጅግ ኢሰብአዊ በሆነ ሁኔታ መፈጸሙን አረጋግጫለሁ ብሏል። የወጣቶቹ ግድያ በዜጎች ላይ እየተፈጸመ ያለውን አጠቃላይ የሰብአዊ መብት ጥሰት አያያዝ ማሳያ ነው ሲሉ ትብብር ለአንድነት ኢትዮጵያ አንድነት ጸሐፊ ሚስጥረ ስላሴ ታምራት ለዶይቼ ቬለ ተናግረዋል። የእነዚህ 3 ወጣቶች የግድያ ሁኔታ መገደላቸው በኢትዮጵያ ውስጥ ያለውን ቀውስ እንደ አመላካሽ ተደርጎ የሚወሰድ ነው። ሰው በተገኘበት እንደዚህ ነህ ከዚህ ነው የመጣኸው እንደዚህ አይነት ነገሮች በጣም ተደጋጋሚ ናቸው እና እነሱ ማሳያ ሊሆን እንደሆነ እንጂ በመላው ሀገሪቱ ውስጥ ለሚገደሉ የሰብአዊ ድርጊቶች፣ ለሚፈጸሙ የሰብአዊ ድርጊቶች፣ ለሚገደሉ ንጹሐን እንደ ምልክት ተደርጎ የሚወሰድ እንደሆነ እናምናለን። ትብብራችን ይህንን ግድያ በጣም በጽኑ የሚያወግዘው ነው። በመጪው ማክሰኞ ነሐሴ 12 ቀን 2018 ዓ.ም በ3 ወጣቶች ዘፈቀዳዊ ግድያና በሀገሪቱ የተለያዩ አካባቢዎች ይፈጸማሉ ያላቸውን ተመሳሳይ ኢሰብአዊ ድርጊቶችን በማህበራዊ መገናኛ ዘዴዎች ለማውገዝ ዝግጅት መደረጉን ትብብሩ አስታውቋል። የክልሉ ሰላምና ጸጥታ ቢሮ በበኩሉ በአማራና በኦሮሚያ ክልል ከሚንቀሳቀሱና ጽንፈኛ ሲል ከጠራቸው ቡድኖች ጋር ቀጥተኛ ግንኙነት አላቸው ባላቸው ቡድኖች ላይ እርምጃ መውሰዱን አስታውቋል። በሱዳን አርዳ ከተማ በተፈጸመ ጥቃት በትንሹ 14 ሰዎች ሲገደሉ በርካቶች መቁሰላቸውን አንድ የአካባቢው ሰብአዊ መብት ተሟጋች ድርጅት አስታወቀ። ባለፉት ጥቂት ቀናት የፈጥኖ ደራሹ ኃይል RSF በኮርዶፋን ክልል የምትገኘውን ይህችኑ ስልታዊት ከተማ መቆጣጠሩን አስታውቆ ነበር። የአካባቢው የህግ ባለሙያዎች ቡድን ባወጣው መግለጫ የፈጥኖ ደራሹ ኃይል ትናንት አርብ በሰነዘረው ጥቃት ንጹሐን መገደላቸውና በአካባቢው ከፍተኛ የስደት ማዕበል መከሰቱን አረጋግጠዋል። በሌላ በኩል የሱዳን የመንግስት ብሔራዊ ጦር የአማጽያኑን ጥቃት መክቶ ከፍተኛ ጉዳት ማድረሱን ቢገልጽም በግንኙነት መቋረጥ ምክንያት መረጃውን በተናጥል ማረጋገጥ እንዳልተቻለ የፈረንሳይ ዜና አገልግሎት ዘግቧል። በከተማዋ የተከሰተውን ቀውስ ተከትሎ ህጻናትን ጨምሮ ወደ 40 ሺህ የሚጠጉ ተፈናቃዮች ወደ ኤል ኦቤድ ከተማ መሸሻቸውን፣ በዚያም ከፍተኛ የምግብና የውሃ እጥረት እንዳጋጠማቸው ተገልጿል። የመብት ተሟጋቾች በበኩላቸው በአካባቢው የሰብአዊ እርዳታ አቅርቦት በመቋረጡና መሰረታዊ አገልግሎቶች በመጥፋቱ በአካባቢ ያለው የረሃብ አደጋ እየከፋ መምጣቱን ገልጿል።
4 ዓመታትን ያስቆጠረው እና አስከፊው የሱዳን ጦርነት 10 ሺዎች ለሚቆጠሩ ሰዎች ህይወት እልፈት እንዲሁም ሚሊዮኖችን ደግሞ ከቀያቸው ለማፈናቀሉ ይነገርለታል። ይህ ዶይቼ ቬለ ነው። ኢራን በሆርሙዝ የባህር ወሽመጥ ላይ በመንግስታዊ የአድኖክ የነዳጅ ኩባንያ ንብረት በሆነው ነዳጅ ጫኝ መርከብ ላይ ጥቃት ፈጽማለች ስትል የተባበሩት አረብ ኤሚሬቶች ከሰሰች። በንግድ መርከቦች ላይ የሚፈጸመው ይህ ጥቃት በኢራን የፋርስ አብዮታዊ ዘብ የተፈጸመ የባህር ላይ ውንብድና ነው ሲልም የኤሚሬቶች የውጭ ጉዳይ ሚኒስቴር ድርጊቱን አውግዞታል። የአቡ ዳቢ ብሔራዊ ነዳጅ ኩባንያ አድኖክ ንብረት በሆነው መርከብ ላይ ትናንት አርብ ምሽት በደረሰው በዚሁ ጥቃት በሰራተኞቹ ላይ ምንም አይነት ጉዳት አለመድረሱን ሚኒስቴሩ ገልጿል። ኢራን ከዓለም አቀፍ የነዳጅ ንግድ ቁልፍ በሆነው በዚህ የባህር መስመር የሚያልፉ መርከቦች ላይ ክፍያ ለመጠየቅ ከእርሷ እውቅና ውጭ በሚንቀሳቀሱት ላይ ካለፈው የካቲት ወር ጀምሮ ጥቃት ስታደርስ ቆይታለች። የተባበሩት አረብ ኤሚሬቶች ፕሬዝዳንት አማካሪ አንዋር ጋርጋሽ ሀገራቸው የመርከቦቿን በነፃነት የመንቀሳቀስ መብት ለማስከበርና የባህር ላይ ደህንነትን ለመጠበቅ እንደምትሰራ አስታውቀዋል። ባለፉት ጥቂት ቀናት ውስጥ ብቻም በተመሳሳይ የነዳጅ ጫኝ መርከቦች ላይ ጥቃት የደረሰባቸው ሲሆን ይህም በአሜሪካና በኢራን መካከል ተደርጎ የነበረውን የተኩስ አቁም ስምምነት ለመፍረሱ ምክንያት ተደርጎ ተወስዷል። ሩሲያ ዩክሬን በሩሲያ ወታደራዊ የአየር ኃይል ጦር ሰፈርና የሳተላይት ሮኬት ማምረቻ ማዕከል ላይ የሚሳይል ጥቃት ማድረሷን አስታወቀች። ጥቃቱን ፍላሚንጎ የተባሉ ክሩዝ ሚሳይሎች በመጠቀም ከዩክሬን ድንበር 900 ኪሎ ሜትር ርቀት ላይ የሚገኘውን የሮኬት ተቋም መምታታቸውን የሀገሪቱ ፕሬዚዳንት ቮሎዶሚር ዜሌንስኪ ተናግረዋል። ጥቃቱ የተፈጸመው ሩሲያ ከስፓኦክስ ስታርሊንክ ጋር በሚነጻጸር የራሷን የሳተላይት ኢንተርኔት መረብ ለመገንባት የምትጠቀምበት ማዕከል ላይ ነውም ተብሏል። የዩክሬን ጦር ጠቅላይ መምሪያ በኒዥኒ ኖቭጎርድ በሚገኘው የኤሮስፔስ እና በሰማራ ክልል በሚገኘው የፕሮግረስ ሮኬት ማዕከል ላይ እሳት መነሳቱን አረጋግጧል። በሌላ በኩል በሩሲያ የሳማራ ክልል ባለስልጣናት በአካባቢ የኢንዱስትሪ መሰረተ ልማቶች ላይ ጥቃት መድረሱንና የአደጋ ጊዜ ሰራተኞች እሳቱን ለማጥፋት እየሰሩ መሆኑን ገልጸዋል። የሩሲያ መከላከያ ሚኒስቴር በበኩሉ ባለፉት 24 ሰዓታት ውስጥ የዩክሬን የነዳጅ የኃይልና የሎጂስቲክስ ተቋማት ላይ የአየርና የድሮን ጥቃት ማድረሱን አስታውቋል። ከ4 ዓመታት በላይ ያስቆጠረው የሁለቱ ሀገራት ጦርነት ሁለቱም ወገኖች ከርቀት በሚፈጸሙ የሚሳይልና የድሮን ጥቃቶች በከፍተኛ ሁኔታ አጠናክረው መቀጠላቸውን ዘገባዎች አመልክተዋል። ይህ ዶይቼ ቬለ ነው። የትግራይና አማራ ክልሎች በሚዋሰኑባቸው የቆቦ አካባቢዎች ዛሬ ማለዳ በኢትዮጵያ የመከላከያ ሰራዊትና በህወሓት ታጣቂዎች መካከል ግጭት መቀስቀሱን የአካባቢው ነዋሪዎች ለዶይቼ ቬለ ተናገሩ። በኢትዮጵያ በግጭት በተጎዱ አካባቢዎች አሁንም ከባድ የሚባሉ ስጋቶች መቀጠላቸውን የአውሮፓ ህብረት ይፋ ያደረገው ሪፖርት አመለከተ። በማዕከላዊ ኢትዮጵያ ክልል ጉራጌ ዞን አበሽጌ ወረዳ በመንግስት የጸጥታ አባላት ተፈጸመ የተባለውን ግድያ ትብብር ለኢትዮጵያ አንድነት ወገዘም። በሱዳን ኡማርዳ ከተማ በተፈጸመ ጥቃት በትንሹ 14 ሰዎች ተገደሉ፣ ሌሎች በርካቶች ቆሰሉ። ኢራን በሆርሙዝ የባህር ወሽመጥ ላይ በመንግስታዊ አድኖክ የነዳጅ ኩባንያ ንብረት ላይ ጥቃት መፈጸሟን የተባበሩት አረብ ኤሚሬቶች ከሰሰች። ዩክሬን በሩሲያ ወታደራዊ አየር ኃይል ጦር ሰፈርና የሳተላይት ሮኬት ማምረቻ ማዕከል ላይ የሚሳይል ጥቃት አደረሰች። ዜናው በዚሁ አበቃ።